ቤተ ክርስቲያኗ ትዝታው ሳሙኤል በቁጥጥር ስር ይዋልልኝ አለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ክብራን ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ ቤተሰቦቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትዝታው ሳሙኤል በቁጥጥር ስር ይዋልልኝ ማለቷን ሰምተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ንግግሮችን በማህበራዊ ሚዲያ በመልቀቅ ይታወቃል የተባለውና የተከሰሰው አቶ ትዝታው ሳሙኤል ላይ ዛሬ ክስ መመስረቱን የሰማ ነው። በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ ጠይቋል። የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በውጭ ሀገር ሆኖ ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በተጨማሪም ቅድስት ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ መቆየቱን የሕግ መምሪያው አስታውቋል። በሚያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያንና መነኮሳት አገልጋዮችን ክብረ ክህነት የሚያቃልል ንግግሮችን ሲናገር እንደነበርም በክሱ ላይ አስታውሷል። በክሱ ላይ አያይዞ መምሪያው እንደገለጸው ቤተክርስቲያኒቱ የምትገለገልባቸውን ሃይማኖታዊ ጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱን ገልጿል። ኦርቶዶክሳዊት ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ ወንጀል መፈጸሙንም በመሰረተው ክስ ላይ ጠቅሷል። አጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል መጠየቁን ነው የሰማነው። ውድ የክብራን ሚዲያ ቤተሰቦች የቅዱሳንን በማዋረድ በተለይ በእመቤታችን ላይ በጣም ከአእምሮ በላይ የሆኑ ንግግሮችን በመናገር ቤተክርስቲያኗን ገዳማውያንን እጅግ በሚዘገንኑ ቃላት በመናገር የሚታወቀው ይሄ ግለሰብ ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመዝሙር ያገለግል እንደነበረ በርካቶቻችን እናስታውሳለን። ኋላ ላይ ተሐድሶ ነኝ በማለት ለቆ የወጣ ቢሆንም አሁን ላይ ግን የትኛው የሃይማኖት መስመር ላይ እንደሆነ አይታወቅም። ዓላማውና ስራው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑ ነገሮችን ሁሉ ለማዋረድ መንቀሳቀስ ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ሰው በቅርቡ ወደ ሀገር ቤት መግባቱን ተከትሎ ክስ ትመሰርታለች ወይስ አትመሰርትም ተብሎ ከፍተኛ የሆነ ውዝግብ ነበር። አሁን ላይ ግን እንደምናየው ክስ እንደተመሰረተበትና በቁጥጥር ስር እንዲውልም ለፌዴራል ፖሊስ አቤቱታ እንደቀረበ ተመልክተናል። ለመሆኑ ትዝታው ሳሙኤል ባለፉት በርካታ ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከሰነዘራቸው የምላስ ጥቃቶች መካከል የትኞቹ ይታወሳሉ የሚለውን በቪዲዮ ወደ እናንተ እናደርሳለን። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ነው። እሱም በቃ እኔ ስላየሁት ነው፣ ጣውላ ነው። በቃ ልክ እንደዚህ 4 ማዕዘን ጣውላ ነው። በቃ 4 ማዕዘን ጣውላ ነው፣ መክተፊያ ነው። ከእውነተኛ ኦርቶዶክስ የተዋሕዶ ልጆች የእግዚአብሔር ታቦት መከራቸውን ያርቃል። ታቦት መክተፊያ ነው አልከኝ? አዎ፣ አጋንንትን ያንተን የክደት እሳቤና የዲያብሎስን አሰራር ይከትፋል። ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻው እኔ ነኝ ማለት ነው። ሁለተኛ ለኢየሱስ ክርስቶስ ስም ከሰማይ በታች ከምድር በላይ ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። የምንሰግደው ለክርስቶስ ነው። የምናመልከው ክርስቶስን እንጂ ታቦት አናመልክም። ታቦት የእግዚአብሔር መገለጫ ነው። ካለ ውሸት ጴንጤና ሙስሊም ይሞታል። ካልዋሹ ሕይወት የላቸውም። ልክ አሳ ከውሃ ውስጥ እንደወጣ ማለት ነው። ለማረጋገጥ እስቲ የጴንጤውን ዛሬ እስቲ እንመልከተው። ይሄን ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በርስ ይፋጃሉ። ይሄንንም እስቲ እንድገመው። በቅዱስ ቁርባን የገደሉት ወንድሜን በሉት በመድኃኒት ማለት ነው። እንግዲህ እንደምታዩት ነው። በመጽሐፍ ቅዱስ ሲያቅታቸው ምን አደረጉ? እንግዲህ መጨረሻቸውን አሁን ዝናር እያራገፉ ነው። እንግዲህ ቤተክርስቲያን ላይ የመጨረሻቸውን ድንጋይ እየወረወሩ ነው። ምን ስም በማጥፋት በቅዱስ ቁርባን ላይ ምንም ማድረግ ስላልቻሉ በመጽሐፍ ቅዱስ መውደቅ መጣል ስላልቻሉ ትምህርቱ እውነተኛ መሆኑን ስላሳየናቸው ምን ማድረጉ አሁን በቃ የሚችሉትን የሩሳት ላይ ምን ማለት ጀምሮ ነበረ። የሰው ስጋ ነው የአይጥ ስጋ ነው የሚሰጡት፣ የመን ስጋ ነው ለሰው የሚሰጡት ምናምን ብሎ ስም ወደ ማጥፋት ሄዱ።
ይሄው ምን ያሳያል? በመጽሐፍ ቅዱስ ፊት ለፊታችን መቆም እንደማትችሉ ያሳያል። መጨረሻው ደግሞ ምን ጥሪ ያቀርባለሁ ለትዝታው ሳሙኤልና ለፓስተር ኤርሚያስ ወይም ለቀለሜ በቅዱስ ቁርባን ዙሪያ ላይ በመጽሐፍ ቅዱስ ውይይት ከእናንተ ጋር ማድረግ ፈልጋለሁ። ልብ ካላችሁና በመጽሐፍ ቅዱስ እናውቃለን የምትሉ ከሆነ ጥሪያችን ተቀበሉኝ። አመሰግናለሁ። ተው ረፍ የጠገባችሁ ጴንጤዎች ረፍ እናደርግና እኔም ስሰራው ስለ ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ እንደዚህ ይገባል። ረፍ የተበታችሁ አገልጋዮች ረፍ የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ ረፍ እዚህም እዛም ያላችሁ ረፉ ትዋረዳላችሁ። ጣውላው ይገባል። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ ጌታ ሲያከብር ተከበር። እነሱም ከየት እንደተነሳ ነው። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለህ ክብር እየጠራረክ ያለ አህያ ረፍ። ለዚች ያደርጓትና የሰማይ ምክር ነው ረፉ። እንዲህ የሰራዊት አምላክ እግዚአብሔር ነው የሚናገረው ረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ ያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። እሱ ምንድነው ያለው? ዱቄት ጣውላ ነው። እንደዚህ ስታይል ዱቄት ነው። አንተ ስታይሏ እቺ ነው ረፍ። እቺ ነው እንደዚህ ተደረጋም በጣም ማለት መጽሐፍ ስናነብ ረፍ። እኛም ሀገር አሉ የጀማመራቸው በሽታው ተሸከምናት የሚሏት እቺ ረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ። በማላይ ነው የሚያፈዙት ነው። አሁን ረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። ረፉ። እግዚአብሔር እየተናገረ ነው። ረፉ። ተመለሱ። አክብሩት ያከበራችሁ በቃ እቺን ነው ይዘው ስሙት ያከበራችሁ የሚባለው ታዘዙት ያከበራችሁ እየተሰገደ በየእንቱ ሰው ጤፏት ረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ አገራችንን ምን አርጉን ነው የምትሉት? ያስረገመ እርግማን እንደዚህ እንዴ ምንድነው ነው የምትሉት እናንተ? የእንጨት መዓት ረፉ። እውነቴን ነው የምላችሁ ረፉ። እርግማን ነው። ችግር የለበትም ጌታ ያዋርድሃል። ረፍ። ለህዝቡ እርግማን ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ኖ አለ። አይ ኖ ነው ያለው። ምንም አላለም። ሌላ እንደዚህ ችጃችሁ የእግዚአብሔር አረ እኔ የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው የእግዚአብሔር ድምጽ ነው ሲሉት አይ ኖ የስ ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው። ወይኔ ህዝባችን ቁምቡስ ሆነ፣ መጫወቻ ሆኖ ቀር። ረፍ። ለዚህም በረከካል። ይሄ ማውራላ አዲስ ኪዳን ነው። ረፍ። ነሳል ቄጤማ ረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። ረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ታቦት ብለው ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለህ ነው እንደዚህ የምትሆነው? እግዚአብሔር ካዘዘው ውጭ ምን አድርገህ ነው እንደዚህ የምትሆነው? የሚደረግ ምንም አይነት ነገር ጣዖት አህያ አይደለህ እንዴ? የእንጨት አምልኮ ነው። የጣዖት ማንም የሚጭንህ አልነበርክ እንዴ? ሰዎች እኮ መክተፊያ ሜዳ ላይ አይደል ያነሳ መርካቶ የተገዛ እኮ መክተፊያ የመድኃኒዓለም ስዕል ይመስላል ብለው አንዳንዴ ጣውላ ላይ እግዚአብሔር ሲያከብራችሁ በጣም እያፋነናችሁ ያላችሁ የምታዩት እሱ ልክ ኢሜጅ ይሰጣቸዋል። መድኃኒዓለም በመክተፊያ ላይ ተገለጠ ብለው እኮ ጨርቅ ሸፍነው የሚያሳልሙ ሰዎች ናቸው። ፈራት ለሚገባው የምድሪቱ እንቆቅልሽ ዋናው አጋንንት አክብሮት ለሚገባው ይሄንን ወቂ ኢትዮጵያውያን በሙሉ የተገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመስላችሁ ብሎ በተቀረጹ ምስሎች ላይ ነው። እኛ ካልጸለይን ምን ጉድ ይፈላል እያላችሁ ሰው የምታስፈራ ማለት ይሁን ማደሪያ ማለት እኔ ካልተናገርኩብህ ጉድ ይፈላል የምትሉ ጀምሮ ስታነቡ ማን ንገረኝ። እንዴት እንደሚሰራ እንዴት ምን እንደሚደረግ ለሙሴ ዲቴሉን ሰጥቶት የተሰራ አንድ ታቦት ነው የምናገረው። ጆሮ ያለው ይስማ። የሰራዊት አምላክ እግዚአብሔር እየተናገረ አንድ ነው። ለእስራኤል የተባለ እግዚአብሔር ሌላ ሰርቶ ሰጥቷል። ታገሳል። እሺ ከእግዚአብሔር የቃል ኪዳን ታቦት ከሚለው አገላለጽ እቺ ለፍጡር ይናገራል። እምቢ ካልክ ይሰብራል። እግዚአብሔር ስሩና አስቀምጦ ያለው ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉስ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እግዚአብሔር አዋቂ ነው ሲል እረፍ፣ ከኃጢአት ተመለሱ፣ እናንተ አገልጋዮች ተመለሱ፣ መቅደስ የምታረክሱ ናፍናኒ ፊናሲ ኦርቶዶክስ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ ሌሎቹ ለምን አትናገሩ? ሁሉ ጊዜ ኦርቶዶክስ ተሰበራላችሁ የሚሉ ሰዎች አሉ። ሌላ እግዚአብሔር አለ።
ትናንትናም ዛሬም ለዘላለም ያው ነው። ስለዚህ የመጀመሪያው ምን ማስተዋል ይሆንልን። አንገቶቻችንን እናንተ የጠረባችሁት እንጨት፣ እናንተ ያዘጋጃችሁት ድንጋይ እንጀራ መብያ ወጣችሁንና እንጀራችሁን የጣዳችሁበት ድንጋይ ነው እንጂ የእግዚአብሔር ታቦት ተብሎ አይጠራም። እንደ ብሉይ ኪዳን ስርዓት ታቦት ሰርተው እንዲያመልኩ ነው ታዲያ ይሄ የተጻፈው። ዛሬ ጣዖት ታቦት ነው ካለ ክርስቶስ እስከሚወለድ ጣዖት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በቅድስት ድንግል ማርያም ስም ታቦት ይቀርጻል፣ በሚካኤል ይቀርጻል፣ በገብርኤል ይቀርጻል። የሚቆረሰው ስጋ ግን የመድኃኔዓለም ነው። የምንቀበለው ደም የክርስቶስ ነው። የሚካኤልን፣ የገብርኤልን፣ የቂርቆስን የነዚህን አካል ቆረብን አንልም። የምንቆርበው ክርስቶስን ነው። የምናመልከው ክርስቶስን ነው። በእነሱ ስም ግን እሱን እንቀበላለን። ዘኪያክሙ ተወክፈ ኪያዬ ተወክፈ፣ እናንተን የተቀበለ እኔን ተቀበለ ብሏልና ቅዱሳንን ስናከብር እንደሚገባቸው ቅዱሳንን ስናከብር እሱን እናከብራለን። ያከበራቸውን አምላክ እናከብራለን። መንክር እግዚአብሔር በላይ ለቅዱሳኒሁ። ኦሪት ሕግ ተሽሯል። ሳያውቁ እንደመናገር እኮ የለም። ድንቁርና ጥሩነቱ ደፋር ያደርጋል። እንደ ቁንጫውን እኛ ጫማቸውን የምንስማቸውን ጳጳስ እዚህ ላይ ቁብ ትልባቸዋለች አይደለ? ቁንጫና ድንቁርና ደፋር ያደርጋል። ዝንብም እንደዚህ ይሆናል። አንተ ሰልፍ የሚያስፈልገው ይሄ ነው። የኦርቶዶክስ ህዝብ የምትሰማኝ ከሆነ ልንገር፣ ይሄ ሰልፍ የሚያስፈልገው ገድለ ዘራብሩክ ስላሴን ዋጠ የሚል ይሄን ስላሴን ውጦ ሆድ ውስጥ ሶስቱን ስላሴ ዋጠ። አርሴማ ወረርሽኝ፣ የምድራችን ወረርሽኝ፣ በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት የአርሴማ መንፈስ። እግዚአብሔር ከረዳችሁ የአዲሱ ሲኖዶስ ጌታ ኢየሱስ ይርዳችሁ፣ እንጸልያለን። ጥርግርግ አድርገህ ይሄንን ከልት በሙሉ ከምድሪቱ ላይ በቃ ማስወገድ። እነዚህ ይሄ በሙሉ ይኸው እንደ ብከምረው ፊቴን ይሸፍነዋል። ይኸው ተመልከቱ፣ በሙሉ ገዝቼ ያስመጣሁት አዮ አይደል? ይሄ ሁሉ ይሄ ያላውን መታየት ይቻላል። አሁን ይሄ መታየት ይቻላል። አሁን ይኸውል ተመልከቱ እስቲ እንዴት እንታይ፣ ህዝቡ እንዴት እርስ በርስ ይታይ፣ እንዴት ይታይ። ኮተት ሰው ይሄን ይዞ የመንፈስ ቅዱስ በመንፈስ ቅዱስ የሚመራው ሲኖዶስ ሲል አይሰቀጥጠው ትንሽ ይሄ ያንን ሳልጨምር ማለት የትንንሹን ሳልጨምር እሱን ከጨመርኩ ያው ጣራ መንካቱ እነዚህን ከጨመርኩ ጉድ መምጣቱ ይሄ በሙሉ ከልት ነው። ይሄ ከልት የእግዚአብሔርን ቃል የሚቃወም ክፋት የሞላበት በቅዱሳን ስም ተጠቅጥቆ ምድራችንን በመርገም ያስመታ አሰራር ነው። ተቅማጥ የተክለ ሃይማኖት ተቅማጥ ከኢየሱስ መስቀል ጋር የሚነጻ መስጊድና ከኦርቶዶክስ ቤተ እምነት የሚወጣው ድምጽ ሰላም የሚነሳ ነው። ወንጌላውያን አማኞች ዘንድ አዳራሽ ውስጥ ነው ስፒከሩ እዛው ውጪ የሚጮህ ነገር የለም። በየሃይማኖት ተቋማት ኦርቶዶክሱም የሚያጮኸው አለ፣ ሙስሊሙም የሚያጮኸው አለ። እንደውም እውነት እንነጋገር ከተባለ በፕሮቴስታንት እምነት በወንጌላውያን አብያተ ክርስቲያናት ስፒከሩ ውስጥ ነው ያለው፣ አዳራሽ ውስጥ ነው ያለው። ከፍተኛ የሆነ ድምጽ ይሰማል። ሆርኖች አሉ፣ ትልልቅ ሜጋ ስፒከርስ የሚባሉ። ኦርቶዶክስ ጋር ስትሄድ ማህሌት ይባላል። ማህሌቱ ሌሊቱን ሙሉ እያለ ነው የገብርኤል ወይ የሚካኤል ወይ ደግሞ የሆነ መስጊድ ጋራ ቤት ያለው ሰውዬ እንዴት ሆኖ ነው ሊኖር የሚችለው? መንግስት ይሄንን ስርዓት ካላስያዘ እንዴት ነው ሁሉም በየቤተ እምነቱ ህንፃ ውስጥ ሆኖ እንዲያመልክ የተደረገበት ዓለም አቀፋዊ አሰራር በኢትዮጵያ ምድር ላይ መተግበር አለበት። የመጀመሪያው ፖይንት ሁሉም በየቤተ እምነቱ ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር
ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየን ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርጌ? በግ ከነነፍሱ ቀብሩ እና እናስገድለው? አዎ ሳይሰማ እየተባለ በጳጳስ ደረጃ። ውድ የክብራን ሚዲያ ቤተሰቦች ለሰዓቱ ያዝንላችሁ ይኸው ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቪዲዮውን እስከ መጨረሻው ከተመለከታችሁ ላይክ እያደረጋችሁ በኮመንት ሐሳባችሁን እየገለጻችሁልን ለወዳጆቻችሁ እያጋራችሁን እንድታበረቱን፣ ለዚህ ቤት አዲስ ከሆናችሁ ደግሞ ክብራን ሚዲያ እንባላለን፣ ስለ ቤተክርስቲያን እናወራለን፣ ሰብስክራይብ እያደረጋችሁ እንድትወዳጁን የአክብሮት ጥሪያችንን አቀረብን። ሰላም ክርስቶስ ከሁላችን ጋር ይሁን። ይቆየን።